ነው? ኢየሱስ ነው ከኩናኔ የሚያወጣው። ማዕከሉን መላእክት መያዝ የለባቸውም። ማዕከሉን ማርያም መያዝ የለባትም። ማዕከሉን ሰማያታት መያዝ የለባቸውም። ማዕከሉ የኢየሱስ ነው። 30 ቀን ውስጥ አንድ ቀን ደህና አደርክ ስትባል ገብርኤል ይመስገን ትላለ? ማን ይመስገን ትላለ? ቀኑን የሰራው ማን ነው? እግዚአብሔር ነው። እንደምን አደርሽ ማርያም ትመስገን ትያለሽ? እግዚአብሔር በፈጠረው ቀን የማርያም ቀን ሊኖር አይችልም። የገብርኤል ቀን ሊኖር አይችልም። ቀኑ ሁሉ የተፈጠረው በኢየሱስ ስለሆነ ኢየሱስ ማዕከል ይሆናል። እንደምን አደርክ ስትባል እግዚአብሔር ይመስገን ካልክ የገብርኤል ቀን ከየት የመጣ ነው? ከ30 ቀን ውጪ 31ኛ አለ፣ 32ኛ አለ። ገብርኤል ይመስገን ማለት ካልቻልክ የገብርኤል ቀን ያላችሁ አንድ የኢየሱስ ነው። 7 የኢየሱስ ነው። 11 የኢየሱስ ነው። 19 የኢየሱስ ነው። 27 የኢየሱስ ነው። 30 የኢየሱስ ነው። በእያንዳንዱ ቀን ማዕከሉ ኢየሱስ ነው። ከ30 ቀን ለኢየሱስ አንድ ቀን ብቻ ነው ያለው። እሱም ለፎርማሊቲ ነው። 30 ቀን የፈጠረ ጌታ አንድ ቀን ይዞ 29ኙ ለሌላ ተሰጥቶ ሁሉ በርሱ ሆነ የተባለለት ዓለሞችን ካለመኖር ወደ መኖር ያመጣ የፀሐይና የጨረቃ ባለቤት የምድርን መሰረት በቃሉ ያጸና ሰማይን ደግፎ ያቆመ ይሁን በሚል ቃል የመሰረተ የነገስታት ንጉስ የጌቶች ጌታ ኤሎሄ